ስርዓት አልባ ሰው ጋር መዋልም ስርዓት አልባ ያደርጋል። ባለጌም ባለጌ ነህ ካላሉት ደግሞ መልካም ሰው አድርጎ አሁን ላይ እነኚህ ብልግናን የሚያስተምሩት ሰዎች ፎሎወራቸው እየበዛ ሲመጣ መልካም ሰው አድርገው ራሳቸውን እየቆጠሩ ነው ያሉት። በብልግና እኮ ነው የታወቁት ሲጀመር ከስር መሰረቱ። ሴቷ ወንድን እየመሰለች የወንድን አክት እያደረገች ነው የታወቀችው። ወንዱ ሴት እየመሰለ የሴትን አክት እያደረገ ነው የታወቀው። ከዚህ በላይ ብልግና አለ እንዴ? በሸሪዓችን ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም من تشبه بقوم فهو منهم አሉ። لعن الله المتشبهات بالرجال من النساء ولعن الله المتشبهات من النساء بالرجال المترجلات من النساء أو كما قال عليه الصلاة والسلام يا الله እርግማን ይኑርበት ማንን ሴት ሆና በወንድ የምትመሰል የተረገመች ሴት ናት እኮ እናንተ የምትከተሏት። የተረገመን ወንድ እኮ ነው የተከተላችሁ ያላችሁት። ምንድነው አክት ነው ይላሉ። አክት እያደረግን ነው። የእርጉማንን ስብስብ ሰብሰብ አድርጋችሁ እየተከተላችሁ ቀጣዩ ትውልድ ምን እየጠበቀው እንደሆነ አላህ ይወቅ። ሜይቢ ዛሬ የምናገረው ይህ ላይ አላሁ አዕለም ይህ መጨረሻዬም ሊሆን ይችላል። አላሁ አዕለም። ከዚህ በላይ በዚህ ቶፒክ የማወራ አይመስለኝም። ከዚህ በፊትም የምታስታውሱ ከሆነ በዚህ ቶፒክ አንስቼም አላወራሁም ነበር። ምክንያቱም ይሄን ያክል አልተስፋፋም ነበር። በቃ አሁን መጨረሻ ላይ ደረስን። በቃ ፎሎወሮቻቸው በዛ እንትን ማለት ጀመሩ። ሰውን መናቅ፣ ኡስታዞች ላይ እንትን ቪዲዮ መስራት፣ ሪአክት መስራት፣ ኡስታዞችን ማንቋሸሽ። ኡስታዝ እከሌ እኮ የሚናገርበት እንትን የለውም፣ ስልቱ እኮ ደስ አይልም። አንተ ብልግና ባታስፋፋ ኖሮ ባልተናገረህ ነበር ሲጀመር ከስር መሰረቱ። ብልታስፋፋ ኖሮ ባልተናገረህ ነበር። የምታስፋፋው መልካምን ነገር ለማህበረሰቡ ብታስተምር ኖሮ ባልተናገር በደገፈህ ነበር መጥቶ። ስንትና ስንት ወንድሞቻችን አሉ እዚህ ቲክቶክ ላይ ስለ ዲኑ ብዙም ማያውቁ ወላኪን ለዲኑ መስራት የሚፈልጉ። ሁላችንም አሁን ትንሽዬ ነገር የምናውቀው እነሱ ቤት ገብተን ዳዕዋ ለማድረግ ደስ ይለናል። ምክንያቱም የሚያስፋፉት ነገር መልካምን ነገር ስለሆነ ዓሊሞች ስለሆኑ እኮ አይደለም። መልካምን ነገር ስለሚያስፋፉ ወጣቱን ወደ ጥሩ ነገር ስለሚጠሩ። እናንተ ወጣቱን የምትጠሩት ወደ ብልግና ነው። ወጣቱን የምትጠሩት ወንዱን በሴት መምሰል፣ ሴቷን ወንድም መምሰል። ሴት ልጅ ሱሪ አድርጋ አንዳንዶቹ አክት ነው ምን ይያሉ ጺም አድርገው ምን አድርገው ይመጣሉ። ወንዱ ሻሽ ጠንጥሞ ይመጣል። አላህን አትፈሩም እንዴ እናንተ? የነብዩ እርግማን አለበት እኮ ይሄ። ከዚህ በላይ ምን ልትባሉ ነው የፈለጋችሁት? ከዚህ በላይ እስቲ እኔ ምንም አልልም። በስተመጨረሻ خلاص ልቋጭ ንግግሬም ማለት ነው። ወላሂ አላህ ፊት እንመሰካከራለን። እዚህ ስር ተቀምጣችሁ የምትመለከቱኝ 640 ሰዎች አላችሁ፣ 645 ሰዎች። ይህ የቲክቶክ ቪዲዮ ሌላ ቦታም ይዳረሳል። የትም ቦታ ይህ ቪዲዮ ደርሶ ያያችሁ ሰዎች ከዛሬዋ ቀን ጀምራችሁ እነኚህ ብልግናን የሚያስተምሩ ሰዋን ሙስሊም ሆነ ክርስቲያን ሆነ ዋቄ ፈታ ሆነ አይሁድ ሆነ ማንም ይሁን ብልግና የሚያስተምሩትን ማህበረሰባችን የሚበክሉትን የተበከለ ሐሳብን የሚያስፋፉትን መሻይኾቻችን ላይ የሚሳለቁትን የዲንን ጉዳይ አሳንሰው ማየት የሚፈልጉትን መቻቻል ምናምን በሚል ስም አላስፈላጊ ነገር የሚሰሩትን ሰዎች እነሱን የምትከተሉ ከሆነ አላህ ፊት እንመሰካከራለን። ጨርሻለሁ።